ጤና ይስጥልኝ። ወደ ጉዳይ ተስተናጋጅ እኮ ነኝ። በስርዓት ልታስተናግጂኝ ይገባል። ምን ፈለክ? ፖፖ ለገዛት ፈለኩና በነጠላ አይሸጥም ነው የምትለው? አዎ ፖፖ በነጠላ አንሸጥም። መሸጥማ ግዴታችሁ ነው። አለመሸጥ መብታችን መሰለኝ አይደል እንዴ? አትችም ወይዘሮማ። ላምጪው እንዲከፈል ህግ ያስገድዳል ይላል። ጩናሶች አትሳሳቺ እኔት። በሰላም ውጣልኝ፣ ውጣልኝ። አትናደጂ። ስትናደጂ በጣም ነው የምታምሪው። ደም ትህትና ከጎደለው ሰው ላይ አልገዛም። ሄሎ አኪ፣ የዛ ባለጌ ጓደኛን ስልክ ትሰጠኝ? አሁን ለአራተኛ ጊዜ ልነግርሽ ነው። ተገኝ ግሮሰሪ ዝም ብለህ በር ከፍተህ ስትገባ ትንሽ እንኳን አታፍርም? እዚህ ጋር ምን የሚያሳፍር ነገር አለ? ማን አንተ? ማንነቴ ቆይሽና ለምን እንደተገናኘን ብትነግሪኝ። ለነገሩ ማንንም ብትሆን ግድ የለም። ምን ልትሆን ነበር ሱቄ ድረስ መጥተህ ነበር? ልገዛሽ መጣሁ። ትህትና ስለሌለሽ ትየሽ ወጣሁ። ሰራተኞች ፊት ለፊት ስለነበር ነው እንጂ በዛ በፖፖ ነበር አናተን ሁለት ቦታም ተረትረለ። ለዛ ማድረግ ተገቢ ነው ትያለሽ? ትልቅ ሰው ነሽ። አትሳሳሽ። አንተ አይደለህም ስተቴን የምትነግረኝ ዱርዬ፣ የሰው ልክ የማይገባ ባለጌ። አትጩሂ። እጮሃለሁ። እኔ ማህደር አበጀን ማንም ሰው ተሳስተሻል ብሎኝ አያውቅም። አንተ ግን የሰው ክብር ስለሌለ በምን አወቅሽ? ሲያዩ ታስታውቃለህ። ሰማኛለህ? ክብሬ ነው እዚህ ድረስ ያመጣኝ። አሁን እዚህ ቦታ ክብርም ምን አመጣው? ደግሞአለሁ፣ ክብሬ ነው እዚህ ድረስ ያመጣኝ። አትሳሳች። አትበለኝ። ስትናደጂ በጣም ታምሪያለሽ።